ለላብራቶሪ የሚሰጡ ናሙናዎች እስከ 8 ሰዓት መቆየት ይችላሉ። የመጀመሪያው የሰገራ ናሙና ነው። ይሄ ከ30 ደቂቃ እስከ 1 ሰዓት ባለው ውስጥ ናሙናው ላብራቶሪ ደርሶ መመርመር ይኖርበታል። ከዛ በላይ ከቆየ ግን ጥቅም አይኖረውም። ሁለተኛው ደግሞ የሽንት ምርመራ ነው። ይሄ ማክሲመም እስከ 4 ሰዓት ድረስ መቆየት ይችላል። ማለትም ለ1 ሰዓት ሩም ቴምፕሬቸር የምንለው ውጪ ላይ ነው። ለ3 ሰዓታት ደግሞ ፍሪጅ ውስጥ ማለትም ከ2 እስከ 8 ዲግሪ ሴልሺየስ ባለው ሙቀት ውስጥ መቆየት ይችላል። ሶስተኛው ደግሞ የደም ናሙና ነው። እዚህ ጋር ናሙናው እንደሚቀዳበት ቲዩብ ይለያያል። ለምሳሌ ኢዲቲ በምንለው ከሆነ የቀዳ ነው ሄማቶሎጂ ቴስቶች ከሆኑ ለ24 ሰዓት ነው የሚያገለግለን። ኤስኤስቲ ቲዩብ በምንለው ቢጫ ክዳን ባለው ከሆነ ደግሞ የተቀዳው እንደ ኩላሊት፣ የጉበት፣ የኮሌስትሮል ምርመራዎች ከሆኑ ፍሪጅ ውስጥ ከ2 እስከ 8 ዲግሪ ሴልሺየስ ባለው ሙቀት ተቀምጦ ለ7 ቀን ሊያገለግለን ይችላል። ነገር ግን የሆርሞን የኢንዛይም ቴስቶች ግን ሲሆኑ በ24 ሰዓት ውስጥ ቢመረመር ተመራጭ ይሆናል። ሌላኛው ደግሞ የደም መርጋት ምርመራ ወይም ካጉሌሽን ፓናል የምንለው ነው። ይሄኛው ሰማያዊ ክዳን ባለው ነው የምንወስደው። ናሙናውም ከተወሰደ በኋላ እስከ 4 ሰዓት ባለው ውስጥ መመርመር ይኖርበታል። የመጨረሻው ደግሞ ኤስአር የምንለው ወይም ጥቁር ክዳን ባለው የምንወስደው ነው። በዚህም ናሙና ከተወሰደ በኋላ እስከ 1 ሰዓት ባለው ውስጥ ቢሰራ ተመራጭ ነው። ታዲያ ለምን የሚለውን ማወቅ የምትፈልጉ ከሆነ የናሙናውን አይነት ጠቅሳችሁ በኮሜንት አሳውቁ።